ልማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ተማሪ ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 3 ይሆናል። ዋናው ርዕሳችን ማትሪክስ ነው። ስለዚህ በዚህ ርዕስ የተለያዩ ሰብ ቶፒኮች አሉት። እያንዳንዱን ሰብ ቶፒክ ደግሞ በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለ ነው። በዚህ መሰረት ዛሬ ሶሉሽን ኦፍ ሲስተም ኦፍ ሊኒየር ኢኩዌሽን ይሆናል ማለት ነው። ሶሉሽን ኦፍ ሲስተም ኦፍ ሊኒየር ኢኩዌሽን ከ2 ቫሪያብል 3 ቫሪያብል 4 ቫሪያብል እያለ ይቀጥላል። ስለዚህ የእነዚህን ሁሉ ሶሉሽን ሴት እንዴት ማግኘት እንችላለን? ማንን በመጠቀም? ቀጥታ ማትሪክስ በመጠቀም ማለት ነው። ስለዚህ አሁን ዴፊኒሽን 3 to 4 ላይ two system of linear equation over all real number, the set of real number with the same number of unknown are said to be equivalent. ምክንያቱም ምንድነው number of equation እና number of variable ምን መሆን አለበት? ኢኩቫለንት መሆን አለበት ነው የሚለን። ስለዚህ ሁለት ኢኩዌሽን ከሆነ ሁለት ቫሪያብል፣ ሶስት ኢኩዌሽን ከሆነ ሶስት ቫሪያብል if every solution of one system is the solution of the other system ይለናል። ስለዚህ በዚህ ዴፊኒሽን መሰረት ኤግዛምፕል እንሰራለን ማለት ነው። ኤግዛምፕል የምንሰራው አሁን ሶሉሽን ሴት ስንፈልግ ማትሪክስን ወይም ደግሞ ሮ ኢኮለን ፎርም በመጠቀም ይሆናል ማለት ነው። ሮ ኢኮለን ፎርም በመጠቀም ምን ማግኘት እንችላለን? ሶሉሽን ሴትን ማግኘት እንችላለን ማለት ነው። ስለዚህ አሁን ሮ ኢኮለን ፎርም ከመጠቀማችን በፊት ደግሞ ኦግመንትድ ማትሪክስን ነው የምን ከኦግመንትድ ማትሪክስ ከጻፍን በኋላ ያንን ኦግመንትድ ማትሪክስ ወደ ምን እንቀይረዋለን? ወደ ሮ ኢኮለን ፎርም እንጽፍና ከሮ ኢኮለን ፎርሙ ላይ ሶሉሽን ሴቱን ማግኘት እንችላለን። እስቲ በቱ ሲስተም ኦፍ ሊኒየር ኢኩዌሽን እንዴት አድርገን በማትሪክስ ሶሉሽን ሴት ማግኘት እንደምንችል በሚቀጥለው ኤግዛምፕል እናያለን ማለት ነው። ኦኬ ኤግዛምፕል 1 ሶልቭ ዘ ፎሎዊንግ ሲስተም ኦፍ ሊኒየር ኢኩዌሽን ነው። ይሄ አሁን በቀጥታ በሊኒየር ኢኩዌሽን ስንሰራው አድ ዘ ቱ ኢኩዌሽን ነው። ምንም የሚያስቸግር ነገር የለውም። ቀጥታ ምን እናደርጋለን? አድ ስናደርጋቸው y እና ኔጌቲቭ y 0 ይሆንና 2x = 4 ይሆናል። የኤክስ ዋጋ 2 ይሆናል። የኤክስ ዋጋ 2 ከሆነ የዋይ ዋጋ ደግሞ ኔጌቲቭ 1 ይሆናል ማለት ነው። ስለዚህ አሁን ይሄን ጥያቄ ከመስራት የምንሰራው ይሄኛው በሲስተም ኦፍ ሊኒየር ኢኩዌሽን ነው። ግን አሁን በማትሪክስ ፎርም እንዴት መስራት እንችላለን? አሁን ከቀላል ወደ ከባድ ለመሄድ ነው። አሁን 3 4 5 ቫሪያብል ቢሆን እንዴት አድርገን ነው በማትሪክስ ሶሉሽን ሴት የምናገኘው ነው። ይሄ ሞር ዛን 2 ቫሪያብል በሚሆንበት ጊዜ ነው። ግን እስቲ በሁለት ቫሪያብል መጀመሪያ እንስራ። አሁን ሶሉሽን እንልና የመጀመሪያ ምንድነው? ይሄንን ዘ ኦግመንትድ ማትሪክስ መጻፍ ይኖርብናል። አሁን መጀመሪያ በምን መጻፍ አለብን? በኦግመንትድ ማትሪክስ። በኦግመንትድ ማትሪክስ ስንጽፈው ምን ይሆናል ማለት ነው? ቀጥታ ኤ ማትሪክስ ኤ 2b ነው። የቢ 1 እና 3 ነው። አሁን ይሄ ነን ሆሞጂኒየስ ነው። ይሄ ምንድነው? ነን ሆሞጂኒየስ ነው። አያችሁት? ይሄ ነን ሆሞጂኒየስ ነው። ስለዚህ ምን እናደርጋለን? ኤ ኦፍ ቢ ማለት ነን ሆሞጂኒየስ ነው ብያችኋለሁ። ኦግመንትድ ማትሪክስ ኮፊሸንት ማትሪክስ ኤ ማለት ኮፊሸንቱ ነው። ማናት 1 1 ይሆናል። እንደገና ይሄ ሮ 1 ላይ ያለው ነው። ኢኩዌሽን 1 ላይ ነው። ኢኩዌሽን 2 ላይ ያሉት ደግሞ ኮፊሸንት 1 እና ኔጌቲቭ 1 ይሆናል። ይሄ ዘ ሲምቦል ኦፍ ኦግመንት ነው። ቢ ማለት ደግሞ 1 እና 3 ይሆናል ማለት ነው። አሁን ይሄ ኦግመንትድ ማትሪክስ ሆነ። ይሄን ኦግመንትድ ማትሪክስ ወደ ምንድነው ሪዲዩስድ እናደርገዋለን። ይሄንን አሁን ምን እናደርገዋለን? ሪዲዩስድ ማድረግ ይኖርብናል ማለት ነው። ቱ ዋት ቱ ሮ ኢኮለን ፎርም። ወደ ሮ ኢኮለን ፎርም ምን ማድረግ ማለት ነው? ሪዲዩስድ ማድረግ ማለት ነው። አሁን ሪዲዩስ ዲስ ማትሪክስ ይሄንን ኦግመንትድ ማትሪክሱን ሪዲዩስድ እናደርገዋለን ወደ ሮ ኢኮለን ፎርም ማለት ነው። ስለዚህ ሪዲዩስድ ስናደርገው አሁን በደንብ ተከታተሉ። 1 1 1 ኔጌቲቭ 1 እና ማን ነው ማለት ነው? 1 3 ነው። ይሄን ሪዲዩስድ ስናደርግ ልክ ምን እናደርጋለን? አሁን ሮውቱን ነው መቀየረው ማለት ነው። ሮውቱ እቺ 0 መሆን አለባት። ስለዚህ ይሄ ማለት ሮውቱን ነው መቀየረው። ሮውቱን ለመቀየር ሮውቱ ላይ ማይነስ ሮ 1 ቀንሳለሁ ማለት ነው። ይሄ ማለት ተመልከቱት፣ የመጀመሪያ 1 1 ጽፈዋለሁ፣ ኦግመንትዱንም 1 ይሆናል። አሁን እዚህ ላይ እቺን በኔጌቲቭ 1 አባዛና ከዚህ ጋር ነው አድ ማደርገው፣ ወይም ደግሞ ከሮውቱ ላይ ከአንድ ላይ 1 ቀንሳለሁ ማለት ነው። ከአንድ ላይ 1 ስቀንስ ስንት ይሆናል? 0 ይሆናል። ይሄ ኔጌቲቭ 1 ይሆናል፣ ወይም ኔጌቲቭ 1 ማይነስ 1 ማለት ነው። ኔጌቲቭ 1 ማይነስ 1 ማለት ማይነስ 2 ይሆናል። እዚህ ላይ ደግሞ 3 ማይነስ 1 2 ይሆናል ማለት ነው። አሁን አያችሁት? ይሄ ነው። ይሄ አሁን ምንድነው? ይሄ ላስት ማትሪክስ ኢን ሮ ኢኮለን ፎርም ነው ማለት ነው። ስለዚህ አሁን x + y = 1 ማለት ነው። ይሄ ማለት x + y = 1 ማለት ነው። እዚህ ላይ ደግሞ 0x - 2y = 2 ይሆናል ማለት ነው። አሁን ወደሚቀጥለው ሌየር ሄደን እንየው። ያ ማለት ምን ይሆናል? x
ፕላስ ዋይ ኢዝ ኢኳል ቱ 1 ሲሆን ያኛው ደግሞ 0x ማይነስ 2y ኢዝ ኢኳል ቱ 2 ማለት ነው። ይሄ ማለት እዚህ ላይ ሁለት ቫሪያብል በአንድ ኢኩዌሽን፣ እዚህ ላይ ግን ምን እናደርጋለን? 0 ታይምስ x ማለት 0 ማለት ነው። ማይነስ 2y ኢዝ ኢኳል ቱ 2 ማለት ነው። ዚስ ኢምፕላይዝ ዛት y ኢዝ ኢኳል ቱ ኔጌቲቭ 1 ይሆናል። የy ዋጋ ኔጌቲቭ 1 ካገኘው x ፕላስ y ኢዝ ኢኳል ቱ 1 ነው። ዚስ ኢምፕላይዝ ዛት x ማይነስ 1 ኢዝ ኢኳል ቱ 1 ይሆናል። ዚስ ኢምፕላይዝ ዛት x ኢዝ ኢኳል ቱ 2 ሆነ ማለት ነው። ስለዚህ አሁን ሶሉሽን ሴቱ ማን ሆነ ማለት ነው? ሶሉሽን ሴታችን የኤክስ ዋጋ 2 ሲሆን የዋይ ዋጋ ኔጌቲቭ 1 ነው ማለት ነው። የኤክስ ዋጋ 2 ሲሆን የዋይ ዋጋ ኔጌቲቭ 1 ነው ማለት ነው። ይሄ ሶሉሽን ሴታችን ይሆናል ማለት ነው። አያችሁት? ይሄ ቀጥታ ይሄ ፖይንት ማለት የኤክስ ዋጋ 2 ነው፣ የዋይ ዋጋ ኔጌቲቭ 1 ነው። ይሄ ፖይንት ማለት ዘ ሶሉሽን ሴት ኦፍ ዘ ጊቨን ሲስተም ይሆናል ማለት ነው። ሁለት ኢኩዌሽን ናቸው ያሉት፣ ኢኩዌሽን 1 እና ኢኩዌሽን 2። ስለዚህ ሁለት ላይኖች አሉ ማለት ነው። ሁለቱ ላይኖች ኢንተርሴክሽን ፖይንታቸው ይችነች ማለት ነው። አሁን የሰራሁት በማትሪክስ ፎርም ነው ማለት ነው። ስለዚህ በማትሪክስ ፎርም ስንሰራ የመጀመሪያ የተሰጠንን ማትሪክስ ነን ሆሞጂኒየስ ነው፣ በአብዛኛው ነን ሆሞጂኒየስ ነው። ሆሞጂኒየስ የሚሆን ነን ሆሞጂኒየስ በቀጥታ የምንሰራው የመጀመሪያው ስቴፕ ወደ ኦግመንትድ ማትሪክስ መውሰድ ነው። ያንን ኦግመንትድ ማትሪክስ ያገኘነውን ሪዲዩስ አድርገን ወደ ሮው ኢከለን ፎርም እስከ መጨረሻው ድረስ እንቀይራለን። ሮው ኢከለን ፎርም ዘ ላስት ሮው ኢከለን ፎርም ላይ ስንደርስ ቀጥታ የቫሪያብሎችን ዋጋ እያገኘን ሄዳለን፣ አንዱን በአንዱ ሰብስቲቲዩት እያደረግን ማለት ነው። ስለዚህ በዚህ መሰረት የሚቀጥለውን ኖት ካየን በኋላ አሁንም ተጨማሪ ኤግዛምፕል ከሁለት ቫሪያብል በላይ ያሉትን ሲስተም ኦፍ ሊኒየር ኢኩዌሽንን በማድረግ በኤግዛምፕል እንሰራለን ማለት ነው። ኦኬ ኖት እንመልከት። ሲስተም ኦፍ ሊኒየር ኢኩዌሽን ዛት ኢዝ ኢኩቫለንት ቱ ኤ ጊቨን ሲስተም ax ኢዝ ኢኳል ቱ b ማለት ነው። ይሄ a ማለት ዘ ኮኤፊሺየንት ኦፍ ዘ ቫሪያብል ማለት ነው። x ማለት ደግሞ ዘ ቫሪያብሎች ማለት ነው። b ቀጥታ ምን ይሆናል ማለት ነው? የኢኩዌሽኑ ኢዝ ኢኳል ቱ ተብሎ የሚሰጡት ዋጋቸው ማለት ነው። ካን ቢ ኦብቴይንድ ባይ አፕላይንግ አፕሮፕሪየት ኤሌመንታሪ ሮ ኦፕሬሽን ኦን ዘ ኦግመንትድ ማትሪክስ ማለት ነው። ይሄ ዘ ሲምቦል ኦፍ ኦግመንትድ ማለት ነው። ኮንሲደር ዘ ሲስተም ኦፍ ax ኢዝ ኢኳል ቱ b አንድ ሲስተም ኦፍ ሊኒየር ኢኩዌሽን የተሰጠናል። ያ ማለት ምን ማለት መሰላችሁ? አሁን ቀጥታ ለምሳሌ a11 x1 ፕላስ ዶት 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 ፕላስ a1n xn ኢዝ ኢኳል ቱ b1 ቢሆን ቀጥለው ደግሞ ሮቱ ከለመን 1 ሆኖ x1 ፕላስ ዶት ዶት ፕላስ a2 ሮቱ ማለት ነው n ከለመን ማለት ነው x ሬዝድ ቱ n ኢዝ ኢኳል ቱ b2 እያለ ቢሄድ ማለት ነው። ይሄ በቀጥታ ብንወስድ ኢዝ ኢኳል ቱ b የሚለው ይሄን ነው። b1 b2 እነዚህ ናቸው። b1 ይሄ ማለት a1 ዛት ax ታይምስ እዚህ ላይ a ኦፍ ሮው m ማለት ነው ከለመን 1 ሆኖ x1 ፕላስ ዶት ዶት ፕላስ a ኦፍ m n ይሄ ማለት m ባይ n ኮኤፊሺየንት x ሬዝድ ቱ n ኢዝ ኢኳል ቱ bn እነዚህ ይሄ ማለት ነው። በቃ ዘ ኮንሲደር ዘ ሲስተም ኦፍ ax ኢዝ ኢኳል ቱ b ማለት ይሄንን ይሆናል ማለት ነው። እዚህ ላይ የሚያሳየን ይሄ እንደ ማለት ነው። ስለዚህ a ላይ እነዚህን ሶስቱን እንመልከታቸው። ይህ ዘ ማትሪክስ ይሄ ማለት ኦግመንትድ ማትሪክስ ማለት ነው። ሁለት ኦግመንትድ ማትሪክስ ኤ ቢ እና ሲ ይላል። ሮ ኢኩቫለንት አርጉመንት ማትሪክስ ኦፍ ቱ ሲስተም ዘ ሲስተም ax ኢዝ ኢኳል ቱ b ax ኢዝ ኢኳል ቱ b ማለት ይሄ ነው። cx ኢዝ ኢኳል ቱ d ይሄ ሲ ማለት የኤክስ ኮኤፊሺየንት ነው ማለት ነው። ማትሪክስ ሲ ኢዝ ኢኳል ቱ d ሃቭ ዘ ሴም ሶሉሽን ይኖራቸዋል ነው የሚለው። ዘ ሜተድ ሶልቪንግ ዘ ሲስተም የዚህ አይነት ሲስተም ax ኢዝ ኢኳል ቱ b ሪዲዩስድ በማድረግ ይሄ ማለት ኦግመንትድ ማትሪክሱን ሪዲዩስድ በማድረግ በዩዚንግ ሮ ኢከለን ፎርም ተጠቅመን ሪዲዩስድ አድርገን የምናገኘው ሶሉሽን ሴት ያ ምን ማን ነው? ጋዥያን ኢሊሚኔቲንግ ሜተድ ብለን እንጠራዋለን ማለት ነው። ሌላው ዘ ሜተድ ሶልቪንግ ባይ ዘ ሲስተም ax ኢዝ ኢኳል ቱ b ሆኖ ባይ ሪዲዩሲንግ አሁንም ኦግመንትድ ማትሪክሱን ሪዲዩስድ በማድረግ ወይም ደግሞ ሪዲዩስድ ሮ ኢከለን ፎርም ተጠቅመን የምንሰራው ዘ ጋውስ ጆርዳን ሪዳክሽን ሜተድ ይሄ ሪዲዩስድ ሮ ኢከለን ፎርም ብለን ነው የምንጠቀመው። ይሄኛው ደግሞ ሮ ኢከለን ፎርም ነው። ዝሮ ሁለቱንም ሪዲዩስድ በማድረግ የምናገኝበት
መንገድ ነው ማለት ነው። ማንን ለማግኘት? የቫሪያብሉን ዋጋ ለማግኘት። ይሄ ዘ ጋውሲያን ኢሊሚኔቲንግ ሜትድ ብለን የምንጠራው ወይም ደግሞ ዘ ጋውስ ጃርዳን ሪዳክሽን ሜትድ ብለን መጥራት እንችላለን ማለት ነው። እንግዲህ በዚህ መሰረት የጋውሲያን ኢሊሚኔቲንግ ሜትድ ወይም ዘ ጋውስ ጆርዳን ሪዳክሽን ሜትድ በመጠቀም ቫሪያብሎችን እንዴት ሶልቭ ማድረግ እንችላለን የሚለውን የሚቀጥለውን ኤግዛምፕል እንመልከት። ኦኬ ኤግዛምፕል 2 ሶልቭ ዘ ፎሎዊንግ ሲስተም ኦፍ ሊኒየር ኢኩዌሽን ዩዚንግ ዘ ጋውሲያን ኢሊሚኔቲንግ ሜትድ ነው የሚለው። ባለፈው ሁለት ኢኩዌሽን በሁለት ቫሪያብል ነው ኤግዛምፕል 1 ላይ እየሰራ ነው። ኤግዛምፕል 2 ላይ ደግሞ የምንሰራው ምን ይሆናል ማለት ነው? ሶስት ኢኩዌሽን በሶስት ቫሪያብል ይሆናል ማለት ነው። አሁን የምፈልገው የኤክስ ዋጋ፣ የዋይ ዋጋ፣ የዜድ ዋጋ እንፈልግ ነው። የነዚህን የምንፈልገው ማንን? ጋውሲያን ኢሊሚኔቲንግ ሜትድ በመጠቀም ነው። ጋውሲያን ኢሊሚኔቲንግ ሜትድ ለመጠቀም ማንን የመጀመሪያ ስራችን ይህንን ወደ ኦግመንትድ ማትሪክስ መቀየር ነው። ወደ ኦግመንትድ ማትሪክስ ከቀየርን በኋላ ሪዲዩስድ ዘ ኦግመንትድ ማትሪክስ እናደርጋለን። ከዛ መጨረሻ ላይ ሶሉሽን ሴቱን እያሳየን እንሄዳለን ማለት ነው። ስለዚህ አሁን የመጀመሪያ ሶሉሽን ካልን በኋላ ይህንን ወደ ምን መቀየር ነው? ወደ ኦግመንትድ ሲስተም መቀየር ይሆናል ማለት ነው። ስለዚህ የመጀመሪያ ምን ማድረግ ነው? ይህንን ወደ ኦግመንትድ ማትሪክስ ኦፍ ዘ ሲስተም መቀየር ነው። ይህን ስንቀይር ምን ማለት ነው? ኦግመንትድ ማትሪክስ ቱ ኤ ቱ ቢ ማለት ነው። ይሄ ማለት ኦግመንትድ ማትሪክስ ኦፍ ማለት ነው። የተሰጠንን ዚስ ኢዝ ኢኳል ቱ እንበልና ሲምፕሊ የኮኤፊሽንት ነው የምናስቀምጠው 1 እነዚህ የመጀመሪያው ኢኩዌሽን ላይ ያያችሁት እዚህ ሮ 1 ላይ ያሉትን ኮኤፊሽንት ነው ያስቀመጥኩት። በሚቀጥለው ደግሞ ሮ 2 ላይ ያሉ ኮኤፊሽንቶች ነው የማስቀምጠው። ማን ነው? 1 ኔጌቲቭ 2 እና 3 ይሆናል ማለት ነው። መጨረሻ ሶስተኛው ኢኩዌሽን ላይ ያሉትን ኮኤፊሽንት ነው 2 1 እና ኔጌቲቭ 1 አያችሁት? 2 1 እና ኔጌቲቭ 1 ይሄ የዚህ ሲምቦል ኦፍ ኦግመንትድ ነው። ከዛ ማን ነው ማለት ነው? 3 ነው የመጀመሪያው ሮው ላይ ያለው፣ ሁለተኛው ሮው ላይ ያለው ደግሞ 1 ነው፣ ሶስተኛው ሮው ላይ 2 ይሆናል ማለት ነው። ይሄ ነው ምን ተብሎ የሚጠራው? ኦግመንትድ ማትሪክስ ብለን የምንጠራው ማለት ነው። ይሄ አሁን ኦግመንትድ ምን ሆነ ማለት ነው? ማትሪክስ ሆነ ማለት ነው። አሁን ይሄንን ኦግመንትድ ማትሪክስ ነው ወደ ምን የምቀይረው? ወደ ሮ ኢከለን ፎርም የምንቀይረው ማለት ነው። ኦኬ አሁን ሪዲዩሲንግ ዘ ኦግመንትድ ማትሪክስ ቱ ሮ ኢከለን ፎርም ነው። ስለዚህ ይሄ ነው ኦግመንትድ ማትሪክሳችን። ይሄ ኦግመንትድ ማትሪክሳችንን የመጀመሪያ አሁን ሪዲዩስድ ለማድረግ ሮ ኢከለን ፎርም ይሄ 0 መሆን አለበት። ይሄና ይሄ 0 መሆን አለባቸው። እዚህ ላይ ያለው ሶስተኛው ሮው ላይ የመጀመሪያው ይሄ 2 ወደ 0 መቀየር አለበት። ኔክስት ደግሞ ይሄም ወደ 0 መቀየር ይኖርበታል ማለት ነው። ስለዚህ አሁን የመጀመሪያ ምን አለ? ይሄን 0 ለማድረግ ሮ 1ን በኔጌቲቭ 2 አባዝቼ ይሄን አድ ባደርገው 0 ያደርገዋል ማለት ነው። ስለዚህ አሁን የምቀይረው ማንን ነው? ሮው 3 ይሆናል። ይሄን ሮው 3 ስቀይር ግን ምን አደርጋለሁ? ሮው 3 ላይ ፕላስ ትዋይስ ኦፍ r1 አደርጋለሁ ማለት ነው። ይሄው ማለት ሮው 3 ፕላስ ኔጌቲቭ 2 ታይምስ r1 ይሆናል። ይሄን ስንቀጥታ ምን ይሆናል? 1 ይሆንና እዚህ ላይ 3 ይኖራል። አይቀየርም። ሮ 1 አይቀየርም። ሮ 2 አይቀየርም። ኔጌቲቭ 2 3 እና 1 ይሆናል። አሁን ሮ 3 ላይ ይሄ በኔጌቲቭ 2 ሲባዛ አያችኋት እዚች ያለችው ናት በኔጌቲቭ 2 የምትባዛው። ይሄ በኔጌቲቭ 2 ተባዝቶ ከሮ 3 r3 ጋር ነው አድ የሚደረገው። ይሄ በኔጌቲቭ 2 ሲባዛ ኔጌቲቭ 2 ይሆናል። እዚህ ያለችው 2 ይሄን በኔጌቲቭ 2 አባዛዋለሁ። ኔጌቲቭ 2 ፕላስ 2 ምን ይሆናል? 0 ይሆናል። ይሄንንም በኔጌቲቭ 2 አባዙት። ኔጌቲቭ 2 ፕላስ 1 ኔጌቲቭ 1 ይሆናል። ይሄ በኔጌቲቭ 2 ሲባዛ ኔጌቲቭ 2 ፕላስ 1 ኔጌቲቭ 3 ይሆናል። ይሄኛው በኔጌቲቭ 2 ሲባዛ ኔጌቲቭ 6 ነው። ኔጌቲቭ 6 ፕላስ 2 ኔጌቲቭ 4 ይሆናል ማለት ነው። አሁን እዚህ ላይ እንዳለ የሚቀጥለው ደግሞ ሮው 2 ነው የምቀይረው ማለት ነው። አሁን የሚቀየረው ማን ይሆናል? ሮው 2 ይሆናል። ሮው 2 ስቀየር ደግሞ አሁን ተቀያሪው ማን ነው? ሮው 2 ለምን እቺ 0 መሆን አለበት። ስለዚህ አሁን ሮው 2 ምን እናደርጋለን? ሮው 2 ላይ ማንን አዳርጋለሁ? ኔጌቲቭ ኦፍ ሮ 1 ይሄን በኔጌቲቭ እያባዛው ከዚህ ጋር አዳርጋለሁ ማለት ነው። ምን ይሆናል? ተመልከቱት በቀጥታ እዚህ ላይ አሁን ይሄንን በኔጌቲቭ ነው ማባዛው። ይሄን በኔጌቲቭ አባዝቼ ሮው 2 ነው የሚቀየረው። ይሄን በኔጌቲቭ ሳባዛው ኔጌቲቭ 1 ፕላስ 1 ምን ይሆናል? መጀመሪያ 1 ይሆንና 3 እንጽፋለሁ። አሁን 0 ሆነ። 0 የሆነበት ምክንያት ይሄን በኔጌቲቭ 1 አባዝቼ 1 ስጨምርበት ማለት ነው። ይሄን በኔጌቲቭ 1 አባዛው ኔጌቲቭ 1 ይሆናል። ከኔጌቲቭ 2 አድ ሲደረግ
ኔጌቲቭ 3 ይሆናል። ይሄኛው በኔጌቲቭ 1 ይባዛል ኔጌቲቭ 1 ይሆናል። 3 ጋር ሲጨመር 2 ይሆናል ማለት ነው። ይሄ በኔጌቲቭ 1 ይባዛል ኔጌቲቭ 3 ፕላስ 1 ኔጌቲቭ 2 ይሆናል ማለት ነው። ስለዚህ ይሄኛው እዚህ ላይ እንዳለ 0 ኔጌቲቭ 1 እና ኔጌቲቭ 3 ኔጌቲቭ 4 እንጽፋለን ማለት ነው። አሁን የሚቀጥለው ደግሞ ማን ነው? ይችን ዋን ለማድረግ ምክንያቱም ይሄ ዲያጎናል ዋን እንዲመጣ ነው። ይችን ኔጌቲቭ 3 የነበረችውን ዋን ለማድረግ ሮውቱን ለማናካፍለዋለሁ ለኔጌቲቭ 3 ያካፍለዋለሁ። ይሄ ማለት አሁን የምቀይረው ሮውቱ ነው። ሮውቱን ስቀይር ምን አደርገዋለሁ? በኔጌቲቭ 1/3 አባዘዋለሁ ማለት ነው። ማንን? ሮውቱን። ምን አሁን ኢት ጊቭ ቀጥታ 1 እና ኦግመንትድ ሲምቦላችን 3 አለ። የሚቀጥለው ይሄ 0 ይሆናል። ይሄን ለኔጌቲቭ 3 ሳካፍለው 1 ይሆናል። ይሄን ለኔጌቲቭ 3 ሳካፍለው ኔጌቲቭ 2/3 ይሆናል። ይሄንን ለኔጌቲቭ 3 ሳካፍለው 2/3 ይሆናል ማለት ነው። የሚቀጥለው 0 ኔጌቲቭ 1 እና ኔጌቲቭ 3 ኔጌቲቭ 4 ይሆናል ማለት ነው። አሁን የመጨረሻ ይሄ አሁን እዚህ ላይ ጨርሻለሁ። አሁን ሮዋን ምንም አያስፈልግም መቀየር፣ ሮውቱም አያስፈልገኝም ምክንያቱም ዳያጎናል ዋን ስለመጣ። ይችን ደግሞ አሁን ይቺ 0 መምጣት አለባት። ይችን 0 ለማምጣት ምን ማድረግ አለብኝ ነው? ይችን 0 ለማምጣት እዚህ ያሉትን ሮውቱንና ሮው 3ን አድ አደርጋለሁ ማለት ነው። ዛት ኢት ጊቭ ተመልከቱት። አሁን ማንን ነው የምቀይረው? ሮው 3 ነው። ተቀያሪው ሮው 3 ነው። ሮው 3ን ስቀይር ሮው 3 ፕላስ ይሆንና ማንን ነው ማለት ነው? ፕላስ ሮው 2 ይሆናል ማለት ነው። ሮው 3 እና ሮው 2ን አድ አደርጋለሁ። ግን የሚጻፈው የት ነው? ሮው 3 ላይ ነው። ይሄ ሮው 3 ላይ ነው የምንጽፈው ማለት ነው። ዚስ ኢዝ ኢኳል ቱ የመጀመሪያው 1 ስለዚህ አሁን 1 እዚህ ላይ 3 ትሆናለች ማለት ነው። የሚቀጥለው 0 አይቀየርም። 1 ኔጌቲቭ 2/3 እና 2/3 ይሆናል። አሁን የሚቀየረው ሮውቱ ላይ ሁለቱን ነው አድ ማደርገው። 0 ይሄው 0 ፕላስ 0 0 ይሆናል። 1 ፕላስ ኔጌቲቭ 1 0 ይሆናል። አሁን አድ ማደርገው ማንን ነው ማለት ነው? ኔጌቲቭ 2/3 እና ፕላስ ኔጌቲቭ 3ን አድ አደርጋለሁ። ይሄ 3 ጊዜ 3 9 ኔጌቲቭ 9 እና ፕላስ 2 ኔጌቲቭ 11/3 እዚህ ላይ ማን ይሆናል? ኔጌቲቭ 11/3 ይሆናል። እዚህ ላይ ደግሞ 2/3 እና 2/3 እና ኔጌቲቭ 4 ነው። 2/3 ፕላስ ኔጌቲቭ 4 ይሆናል። ይሄ ማለት 3 ጊዜ 4 ኔጌቲቭ 12 ፕላስ 2 ኔጌቲቭ 10/3 ይሆናል። ኔጌቲቭ 10/3 ሆነ ማለት ነው። አሁን ከዚህ በኋላ ምንም አያስፈልግም፣ ጨረስኩ ማለት ነው። ይሄ ላስት በቃ ይሄኛው ምን ሆነ ማለት ነው? ላስት ሮው ኢከለን ፎርም ማለት ነው። ይሄ ማለት ላስት ማትሪክስ ይሆናል ማለት ነው። ይሄ ላስት ማትሪክስ በቃ የመጨረሻችን ላስት ማትሪክስ ኢን ሮው ኢከለን ፎርም ሆነ ማለት ነው። ይሄ ማለት አሁን እዚህ ላይ ተመልከቱት። የኤክስ እዚህ ኮፊሽንት 0 ስለሆነ የለም፣ የዋይ የለም፣ ኦንሊ ዜድ ነው ማለት ነው። ይሄ ማለት አሁን እዚህ ላይ ተመልከቱት። ኔጌቲቭ 11/3 ዜድ ይሄው ኔጌቲቭ 11/3 ዜድ ኢዝ ኢኳል ቱ ኔጌቲቭ 10/3 ማለት ነው። አሁን ዘ ኦንሊ ቫሪያብል ፎር ዲስ ኤክስፕሬሽን ማን ነው? ዜድ ማለት ነው። ዚስ ኢምፕላይዝ ዛት አለ። አሁን ይሄ ማለት መልቲፕላይ ቦት ሳይድ ይሄንን በኔጌቲቭ ስናባዛው የዜድ ዋጋ ስንት ይሆናል? የዜድ ዋጋ ይሄ ማለት በኔጌቲቭ ስናበዛው ዚስ ኢምፕላይዝ ዛት 10/3 መልቲፕላይ ባይ 3/11 ይሆናል። ይሄ ማለት 10/11 ስለዚህ የዜድ ዋጋ ማንን አገኘው? 10/11 አገኘው ማለት ነው። ኦኬ ከዛኛው ሌየር የመጣ ነው። ከዚህ ላይ ማንን አግኝተናል? አሁን እዚህ ላይ ማንን አግኝተናል? የዜድ ዋጋ ስንት አገኘን? የዜድ ዋጋ 10/11 አገኘን ማለት ነው። ስለዚህ አሁን የሚከተለው ደግሞ እዚህ ላይ ነው። ኤክስ ኮፊሽንቱ 0 ነው። ይሄ ማለት ያው 0x ሰከንድ ኢኩዌሽን 0x ፕላስ 1 ታይምስ y ማይነስ 2/3 ዜድ ኢዝ ኢኳል ቱ 2/3 ማለት ነው። 0 ታይምስ ኤክስ ማለት ይሄ 0 ማለት ነው። ስለዚህ y ማይነስ 2/3 ታይምስ የዜድ ዋጋ ደግሞ 10/11 ይሆናል ማለት ነው። 10/11 እዚ ኳልቱ ስንት ሆነ? 2/3 ይሆናል። ይሄ ማለት y ማይነስ 2 ሲባዛ በ10 20/3 ጊዜ 11 33 እዚ ኳልቱ 2/3 ይሆናል። ዚስ ኢምፕላይዝ ዛት y is equal to 2/3 ፕላስ 20/3
33 ይሆናል ማለት ነው። ይሄ ማለት 33 ይኸው 33 ለ3 ስንት ጊዜ 11 11 ሲባዛ በ2 22 ይሆናል። ፕላስ 33 ለ33 አንድ ጊዜ 20 ይሆናል። ዚስ ኢምፕላይዝ ዛት ዋይ ኢዝ ኢኳል ቱ 22 እና 20 42 ኦቨር 33 ይሆናል። ይሄ ማለት በ3 ስናቃልለው በ3 14 በ3 11 ይሆናል። ስለዚህ የዋይ ዋጋ ስንት አገኘን? ዚስ ኢምፕላይዝ ዛት ምን አገኘን ማለት ነው? የዋይ ዋጋ 14 ኦቨር 11 አገኘን ማለት ነው። የሚቀጥለው ኤክስን ለማግኘት ደግሞ ምን ይሆናል? የመጀመሪያውን ተመልከቱት። 1 3 ይሄ ማለት ዋንን እነዚህ የቫሪያብል ኮኤፊሽንት ማለት ነው። ስለዚህ ኤክስ ፕላስ ዋይ ፕላስ ዜድ እዚ ኳልቱ ስንት ይሆናል? 3 ይሆናል ማለት ነው። አሁን ኤክስ ፕላስ የዋይ ዋጋ ስንት ነው? 14 ኦቨር 11 ፕላስ የዜድ ዋጋ ስንት ነው? 10 ኦቨር 11 እዚ ኳልቱ 3 ይሆናል ማለት ነው። በዚህ መሰረት ኤክስ ፕላስ ዋይ ፕላስ ዜድ እዚ ኳልቱ ስንት አግኝተናል? 3 ከዛኛው ሌየር ነው የመጣው። የዋይ ዋጋ 14 ኦቨር 11 አግኝተናል። የዜድ ዋጋ 10 ኦቨር 11 አግኝተናል። ስለዚህ ሰብስቲቲዩት አደርገዋለሁ። ኤክስ ፕላስ 14 ኦቨር 11 ፕላስ ዜድ ማለት 10 ኦቨር 11 እዚ ኳልቱ 3 ይሆናል። ኤክስ ፕላስ እዚህ ላይ 11 14 ፕላስ 10 ይሆናል እዚ ኳልቱ 3። ይሄ ማለት ኤክስ ፕላስ 24 24 ኦቨር 11 እዚ ኳልቱ 3 ይሆናል። ዚስ ኢምፕላይዝ ዛት ኤክስ እዚ ኳልቱ 3 ማይነስ 24 ኦቨር 11 ማለት ነው። ዚስ ኢምፕላይዝ ዛት ኤክስ ኢዝ ኢኳል ቱ ሊስት ኮመን ኢለመንት 11 33 ከ33 ሲቀነስ 24 ማለት ነው። ከ33 ለ24 9 ኦቨር 11 ይሆናል። ስለዚህ ምን ሆነ ማለት ነው? ኤክስ ኢዝ ኢኳል ቱ 9 ኦቨር 11። አሁን የኤክስ ዋጋን አግኝቻለሁ። የኤክስ ዋጋ ይሄ ነው። የዋይ ዋጋ 14 11፣ የዜድ ዋጋ 10 ኦቨር 11 ይሆናል ማለት ነው። ስለዚህ መልሳችን አሁን የመጨረሻው መልሳችን ዜርፎር ብለን ማን ነው ማለት ነው? የኤክስ ዋጋ 9 ኦቨር 11፣ የዋይ ዋጋ 14 ኦቨር 11። እዚህ ላይ ይሄ የፈርስት ኦርደር ፔር የኤክስ ዋጋ ነው። ሰከንድ ኦርደር ፔሩ የዋይ ነው። ሰርድ ኦርደር ፔሩ ደግሞ የዜድ ነው። 10 ኦቨር 11 ይሆናል ማለት ነው። እዚህ ላይ ልጆች ይሄ ኦርደር ፔር መስት ነው። የመጀመሪያው የኤክስ ዋጋ ነው፣ ሁለተኛው የዋይ፣ ሶስተኛው የዜድ እንጂ እዚህ ቢቀላቀል መልስ መሆን አይችልም። ስለዚህ ይሄ ኢዝ the solution set of the system of the linear equation። ስለዚህ አሁን ጋዥያን ሜትድ በመጠቀም ጋዥያን ኢሊሚኔቲንግ ሜትድ በመጠቀም ማንን አገኘው ማለት ነው? የኤክስ ዋጋን፣ የዋይ ዋጋን፣ የዜድ ዋጋን። ስለዚህ 4 5 6 ቫሪያብል ሊሆን ይችላል። ዞሮ ኢሊሚኔቲንግ ሜትድ በመጠቀም የሁሉንም የዋጋ ማግኘት እንችላለን ማለት። ጋዥያን ኢሊሚኔቲንግ ሜትድ በመጠቀም ቫሪያብላችን 3 4 5 ሊሆን ይችላል። 3 እና 2 እና ከዛ በላይ ያሉ በሙሉ ቫሪያብሎችን በቀጥታ ጋዥያን ኢሊሚኔቲንግ ሜትድ በመጠቀም መልሳቸውን ማግኘት ይችላለሁ ማለት ነው። እነሱን ለማግኘት ስቴፖች አሉት። የመጀመሪያው ስቴፕ ቀጥታ ወደ ኦግመንትድ ማትሪክስ ሲስተም መቀየር ነው። ኦግመንትድ ማትሪክስ ሲስተም የተቀየረውን ሪዲዩስድ በማድረግ ወደ ሮ ኢከለን ፎርም መቀየራለን። ወደ ሮ ኢከለን ፎርም ዘ ላስት ማትሪክስ ስንደርስ ቀጥታ የቫሪያብሎችን ዋጋ ከአንድ ኢኩዌሽን አንድ ቫሪያብል እስከሚቀር ድረስ ነው ኢሊሚኔት እያደረግን የምንሄደው። ከሱ ወደ ኋላ ምን እያደረግን የቫሪያብሎች ዋጋዎችን እያገኘን መሄድ እንችላለን ማለት ነው። በዚህ መሰረት አሁን የኤክስ ዋጋ 9 ኦቨር 11፣ የዋይ ዋጋ 14 ኦቨር 11፣ የዜድ ዋጋ 10 ኦቨር 11 ይሆናል ማለት ነው። 9 ኦቨር 11 የኤክስ ዋጋ ነው። 14 ኦቨር 11 የዋይ ዋጋ ነው። 10 ኦቨር 11 የዜድ ዋጋ ነው። ዚስ ኢዝ the solution set of the given system ነው። the given ሲስተማችን መጀመሪያ find the solution set of the given linear equation ነው የሚለው። ሶስት ኢኩዌሽን በሶስት ቫሪያብል ነው የተሰጠን። ማንን ተጠቅማችሁ ስሩ ነው የተባልነው? ጋዥያን ኢሊሚኔቲንግ ሜትድ ተጠቅማችሁ ስሩ ነው። ጋዥያን ኢሊሚኔቲንግ ሜትድ ለመጠቀም የመጀመሪያው ስቴፓችን ወደ ኦግመንትድ ማትሪክስ መቀየር ነው። ኦግመንትድ ማትሪክስ ከቀየርን በኋላ ሪዲዩስ አድርገን ወደ ሮ ኢከለን ፎርም እንቀይራለን እስከ ላስት ማትሪክስ ድረስ። ከዛ መጨረሻ ላይ ከአንድ ኢኩዌሽን ዋን ቫሪያብል ተነስተን የሁሉንም ቫሪያብል ዋጋ
በቀላሉ ማግኘት እንችላለን ማለት ነው። በዛሬው ክፍለ ጊዜ የተማራችሁት ሶሉሽን ኦፍ ሲስተም ኦፍ ሊኒየር ኢኩዌሽን የሚል ነው። ስለዚህ ሁለት ኢኩዌሽን በሁለት ቫሪያብል አንድ ኤግዛምፕል ሰርተናል። ሶስት ኢኩዌሽን በሶስት ቫሪያብል አንድ ኤግዛምፕል ሰርተናል። በዚህ መሰረት እነዚህን ኤግዛምፕል በደንብ ተመልክታችሁ በዚህ መሰረት ብዙ ጥያቄዎችን መስራት ትችላላችሁ ማለት ነው። በሚቀጥለው ሌሰን ወይም ክፍለ ጊዜ እስከምንገናኝ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ። ደህና ሁኑ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ